ሰላም እንዴት ናችሁ ውድ ፋሚሊዎቼ? ዛሬ በሌላ ቪዲዮ የመጣሁት እሱም ዛሬ የምናየው ስለ ኢሙናይዜሽን ነው። የቫክሲኖች ታይፖች አሉ፣ እነሱም አንድ ባይንድ እናያለን። ለሲኦሲም ለኤግዚት ኤግዛም የሚመጡት ጥያቄዎችን እሱን አጠራርግቼ እነግራቸዋለሁ። ብዙም ሰፋ ሳይል በቃ የሚያስፈልገው ዋና ለኤግዚት ኤግዛም እና ሲኦሲ ማወቅ ያለባችሁ ነገር እዚህ ላይ አጠራርግቼ እነግራቸዋለሁ። ያው ዩቲዩብን ሲጀምሩ ሰብስክራይብ፣ ሼር፣ ኮሜንት እና የምትፈልጉ እና ተከታይ ደግሞ መስራት የምትፈልጉ ፖርሽን ላይ ይህን አይነት ይሰራል ማለት ኮሜንት ማሳወቁ። ቀጣይ ወደ ቪዲዮ እንገባለን። የመጀመሪያ ታይፕ ቫክሲን ነው የሲጂ ቫክሲን ነው። እሱ የሲጂ ስናይ አንድ ባንድ ነው። እሱ ታይፕ ምንድነው? የሲጂ ታይፕ ነው። ህይወት ያለ ነው። ዶዙ ደግሞ የሚሰጠው ሲጂ አንድ ጊዜ ብቻ ነው ሲጂ የሚሰጠው። እሱም ደግሞ መቼ ነው የሚሰጠው? ሲጂ አደበርዝ ነው። ልክ ነው የሚሰጠው። እና ሌላ ነገር ደግሞ መያዝ ያለባችሁ ነገር ብዙ ጊዜ ጥያቄ ላይ የሚመጣው ምንድነው? ማዘሯ አደበርዝ ሆም ቤት ወልዳ መታያን ጊዜ ሳትወስድ ቀርታ ሌላ ኢሙናይዜሽን ለማስወሰድ ሆስፒታል ስትመጣ ያን ጊዜ አንድ 6 መንዝ ምናምን ሆና ከመጣች ምንድነው የሚደረገው? አንዳንድ መጽሐፍ ላይ የሚለው እስከ 2-3 ዊክ ካለፈ በኋላ ቢሲጂ አይሰጥም ነው። አንዳንድ መጽሐፍ ላይ ደግሞ ምንድነው የሚለው እስከ 1 አመት ቢቆይ ራሱ ቢሲጂ ሊሰጥ ይችላል ነው የሚለው። ግን እሱም ሞር እርግጠኛ ያለውም እሱም በደንብ ቼክ ማድረግ አለባቸው። ምክንያቱም አንድ ጥያቄ እንደዛ ነው የሚጠይቀው። መጀመሪያ አትበርዝ ካልወሰደች መቼ ነው መውሰድ የሚችለው የሚል ነገር ጥያቄ ላይ ስለሚመጣ እሱም በደንብ ቼክ አድርጉ። ያ ደግሞ ምንድነው ኮንትራኢንዲኬሽን ነው የሚያዘው። ቢሲጂ መቼ ነው የሚሰጠው? የተወለደው ልጁ ለምሳሌ እናትየዋ ኤችአይቪ ፖዚቲቭ ነው በትክክል ማውቃት አለብን። ስፔሻል ፐርከሽን ይላል እዚህ ጋር ኮሬክቲቭ ኢንትራደርማል አድሚኒስትሬሽን ኢዝ ኢሴንሻል ይላል። ሌላ ደግሞ ማየት ያለባችሁ ዶዙ ነው። ዶዙ ስንት ነው? 0.05 ነው። ሌላ ደግሞ ማየት ያለባችሁ ኢንጀክሽን ሳይት ነው። ኢንጀክሽን ሳይት ምንድነው? አፐር ራይት አውተር አፐር ራይት አርም ነው። ታይፕ ደግሞ ኢንትራደርማል ነው። ደግሞ አፐር ራይት አርም አሁን ደግሞ ስለ ኦፒቪ አጠር አድርጌ ልንገራችሁ። ኦፒቪ ምንድነው የሚሰጠው? 4 ጊዜ ነው የሚሰጠው። ስኬጁሉ አደበርዝ አለ፣ 6 ዊክ አለ፣ 10 ዊክ እና 14ኛ ዊክ ላይ ነው የሚሰጠው። በዶዙ እንዴት ነው የሚሰጠው? ደግሞ ኦፒቪ የሚሰጠው በማውዝ ነው። 2 ድሮፕ ነው የሚደረገው ማለት ነው። 2 ድሮፕ ታደርጋላችሁ። በማውዝ ነው የሚሰጠው። አብዛኛው ጊዜም ይጋጭባቸውን ከሮታ ጋር እና ይህ ምንድነው በማውዝ ነው የሚሰጠው። 2 ድሮፕ ነው የሚሰጠው። ስኬጁሉ ደግሞ 4 ጊዜ ነው የሚሰጠው ማለት ነው። እሱ ደግሞ ስንሰጥ ጊዜ ምንድነው አድቨርስ ሪያክሽን አላቸው። የቤት ሊሆን ይችላል፣ ዲያሪያም ሊሆንባቸው ይችላል።
እነዚህ አድቨርስ ሪያክሽን የሚያሳይ ናቸው። እንደ ግሉኮስ ስቶሪ ደግሞ የሚሆነው ደግሞ ኦፒቪ ወጥ እስከ 8 ቴምፕሬቸር ውስጥ ነው። ይህ ኖርማል ነው እና ምንም ኦፒቪ ሂት ሌላ ተጨማሪ ኦፒቪ ነው የሚሰጠው። ይህ ምንም መያዝ አለባቸው፣ አይቆጠርም። ሌላ ደግሞ ኦፒቪ 0 አድቨርስ ላይ አልፎት ሳይሰጥ ቀርቶ ልጁ 14ኛ ቀን ላይ ቢመጣ ያ ኦፒቪ አይሰጥም። ኦፒቪ 0 ሲሰጥ አትሊስት ኢንተርቫሉ 14 ቀን ወይም ደግሞ ዊክ ኢንተርቫል ኢራዲኬሽን ለመቀነስ ነው የሚፈርቱ ማለት ነው። እና ምንድነው እሱ ጋር ይሄ መያዝ አለባችሁ የኢንአክቲቬቲንግ ፖሊዮ ቫይረስ። ኢንአክቲቬት ፖሊዮ ቫይረሱ የሚሰጠው መቼ ነው? 14ኛ ዊክ ላይ ነው። 14ኛ ዊክ ላይ ሆኖ ዶዙ ስንት ነው? 0.5 ኤምኤል ነው። አይኤም ነው የሚሰጠው። አይኤም ሆኖ ግን ራይት ላይ ነው የሚሰጠው። ራይት ታይ ላይ ነው የሚሰጠው ማለት መያዝ አለባችሁ። ሌፍት እና ራይት እና የሚል ነገር ጥያቄ በጣም ጊዜ ስለመጣ አይኤም ሆኖ ራይት ታይ ላይ ነው የሚሰጠው ማለት ነው። ቪዲዮ ረዘም ሲል የሚል ፓርቲው ይቀጥላል።